ሰላም እንዴት ናችሁ? ሁላችሁም ሰላማችሁ ይብዛ። ዛሬ የምናየው ስለ ኮቫለንት ቦንዲንግ ፓርት 2 ይሆናል። ኮቫለንት ቦንዲንግ ስንመለከት ኮቫለንት ቦንዲንግ ምን ማለት ነው? እንዲሁም የተለያዩ የኮቫለንት ቦንዲንግን ባህሪያትን አይተናል። ከዛም በተጨማሪ ደግሞ ኮኦርዲኔት ኮቫለንት ቦንድ የምንለው ከኮቫለንት ቦንድ በምን ይለያል የሚለውን ነገር በሙሉ አይተናል። ዛሬ ደግሞ ሪዞናንስ ስትራክቸር ኢን ኮቫለንት ቦንዲንግ እንመለከታለን። ሪዞናንስ ስትራክቸር ማለት ምን ማለት ነው? አንድ ኮምፓውንድ እንግዲህ አንድ የሆነ ወጥ የሆነ ስኬለታል ስትራክቸር ብቻ ላይኖረው ይችላል። ሰው ይህ ኮንዲሽን ሪዞናንስ ስትራክቸር ይባላል። ይህ ኮንዲሽን ቫሪያብል የሚሆንበት ታይም ወይም ደግሞ የተለያየ ስትራክቸር እንዲኖረው የሚያስችለው ጊዜና ቦታ አለ። ያ ደግሞ ሪዞናንስ ስትራክቸር ነው። ሶ ኢት ኢዝ ኤ ኮንዲሽን ኦከሪንግ ዌን more than one valid loose structure can be written for a particular molecule። እዚህ ጋር የምትይዙት ነገር ምንድን ነው? ከአንድ በላይ ቫሊድ የሆነ የሉዊስ ስትራክቸር ፎርም በአንድ ፓርቲኩላር በሆነ ሰርቴን ሞለኪውል ኤክስፕረስ መደረግ ሲቻል ሪዞናንስ ስትራክቸር ይባላል። ሶ ዲ ቫሪየስ ሉዊስ ስትራክቸር አር ኮልድ ሪዞናንስ ስትራክቸር ይባላል። ለምሳሌ ሪዞናንስ ስትራክቸር ሊለይ የሚችለው ኢት ዲፈር ኦንሊ ኢን ዲስትሪቢዩሽን ኦፍ ኤሌክትሮንስ ኦንሊ። ሶ የሚለየው በኤሌክትሮኖች ዲስትሪቢዩሽን ወይም ደግሞ ስትራክቸር አቀማመጥ እንጂ ያላቸው የኤሌክትሮን ነምበር ብዛቱ ሁሉም ነምበር ኤክስፕረስ የሚደረገው የአተሙ ማለት ነው ደሴም ነው። ሶ ዲ አክቹዋል ስፒሺስ ዛት ኦከርስ ኢዝ ሪዞናንስ ሃይብሪድ ይባላል። ኦኬ ዲ አክቹዋል ስፒሺስ ዛት ኦከርስ ኢዝ ሪዞናንስ ሃይብሪድ ይባላል። አክቹዋል ስፒሺሱ ማለት ነው ሞር የምንጠቀመው ወዩ ደግሞ ከነዚህ ሪዞናንስ ስትራክቸሮች ውስጥ ሪዞናንስ ሃይብሪድ እንለዋለን ማለት ነው። ሪዞናንስ ስትራክቸር ሊኖራቸው የሚችላቸው እንዴት ነው የሚለው ለምሳሌ በሰልፈር ትራይኦክሳይድ እንመልከት። ሰልፈር ትራይኦክሳይድን እዚህ ጋር ድሮው ማድረግ እንችላለን። ሉክ ላይክ ዲስ ቢገር እዚህ ጋር እንደምትመለከቱት ሃይብሪድ ሪዞናንስ ሃይብሪድ የምንለው አክቹዋል ስፒሺሱን ወይም ደግሞ ኖርማሊ የምንጠራውን ነው። ያ ሊሆን የሚችለው ማን ነው የሚለውን እናያለን። መጀመሪያ ግን የሰልፈር ትራይኦክሳይድን ሪዞናንስ ስትራክቸሩ በሶስት መልኩ ይጻፋል። የሰልፈር ትራይኦክሳይድ መጀመሪያ ስትራክቸሩን ስንጽፍ ላይክ እንደዚህ አድርገን እንጽፋለን። ዳብል ቦንድ በአንድ ሳይድ አለ ኦክሲጅን፣ እዚህ ጋር ኦክሲጅን አለ። ነገር ግን ይህን ዳብል ቦንድ ፖዚሽኑን በመቀየር ልክ እንደ አይዞመሪዝም በሉት። የስ አይዞመሪዝም የሚለየው ስትራክቸራሊ ብቻ ሳይሆን ኬሚካል ፕሮፐርቲም አለ። ያማ ኬሚካል ፕሮፐርቲው ተመሳሳይ ነው፣ ነገር ግን ዲፍረንት ስትራክቸራል ፎርሙላ ነው ያለው። ሶ እዛ ጋር መቀነስ መጨመር የሚባል ነገር አለ። እንደዛም ሆኖ ግን ፋንክሽናል አይዞመሪዝም የሚባልም አለ። ልክ እንደዛ ፋንክሽናልም አለ፣ ፖዚሽናልም አለ። ፖዚሽናል ከተባለ የቦንዱን ፖዚሽን መቀየር። ሶ እዚህ ጋር የነበረውን ቦንድ እዚህ ጋር እናደርገዋለን፣ እዚህ ጋር ማለት ነው መቀየር። እዚህ ጋር የነበረውን ቦንድ ደግሞ አሁን በዚህ በኩል ወይም ደግሞ እዚህ ጋር እናደርገዋለን። ሶ እንደዛ አይነት ስትራክቸር ሊኖረው ይችላል። ቦንዱን መቀየር ማለት ነው ባጭሩ ሪዞናንስ ስትራክቸር። ዳብል ቦንድ ካላቸው የዳብል ቦንዱን ፖዚሽን እንደዛ እየቀያየርን ምን ጽፍ ከሆነ ሪዞናንስ ስትራክቸር እንለዋለን። ነገር ግን ሞስት ሃይብሪድ የሆነው ወይም ደግሞ አክቹዋል ስፒሺሱ ሪዞናንስ ሃይብሪድ የምንለው ስትራክቸር ሲጻፍ እንዴት ነው? እዚህ ጋር ኤስ አልፈር እናስቀምጣለን። ኖርማሊ ስትሬት ላይን ባይሆን ጥሩ ነው። እንደዚህ ከምናደርገው ይልቅ መቀመጥ ያለበት ሞር ኮንቪኒየንት በሆነ ወይ ስለሆነ ሰልፈር እና ሴንትራል አተሙ ለስ ኤሌክትሮኔጋቲቭ የሆነው ኤሌመንት ነው። ሶ እዚህ ጋር ኦክስጅን እናደርጋለን። ዘን ኦክስጅን ከዛ ኦክስጅን እናደርጋለን። እዚህ ጋር ዳብል ቦንድ ምንም አያስፈልግም። ብቻ ግን የኦክስጅንን ኤሌክትሮን ነምበር ኦፍ ኤሌክትሮኖችን በስነ ስርዓት 6 እያደረግን ማስቀመጥ ማለት ነው። ይሄ ሪዞናንስ ሃይብሪዱ ይባላል ሞር የምንጠቀመው። ነገር ግን ዳብል ቦንዱን በማስቀመጥ ልክ እነዚህ ሁለቶቹን ማለት ነው እዚህ ጋር ሰልፈር ስላለ 2 በማድረግ ይሄንም 2 ልናደርገው እንችላለን። እዚህ ጋርም 2 እያደረግን ሪዞናንስ ሃይብሪድ ያለውን ቦታ በመቀያየር ግን ሪዞናንስ ስትራክቸሩን መለያየት ይቻላል ማለት ነው። ሶ ኮቫለንት ሞለኪውሎች ደግሞ አንዳንድ ኮቫለንት ሞለኪውሎች ኖርማል ኦክቴትሩን መሙላት አለባቸው። ነገር ግን ኮቫለንት ሞለኪውሎች ሲባሉ የግድ ወይ ኦክቴትሩን መሙላት አለባቸው አሊያም ደግሞ ማነስ አለባቸው። ያ ማለት 2 መሆን አለባቸው ላይክ እንደ ሂሊየም እንደዛ የሚል ሳይንስ የለም። መሆን ያለበት ኮቫለንት ሞለኪውል በሶስቱም ወይ ነው። ከኦክቴት ሊያንስ ወይም ደግሞ ሊበልጥ ይችላል። ሶ ኮቫለንት ሞለኪውልስ ዛት ቫዮሌት ዘ ኦክቴት ሩል የምንላቸውን ስቴት አድርገን
በፎርም እናስቀምጣቸዋለን ማለት ነው። ሶ የመጀመሪያው ሞለኪውልስ whose central atoms has less than 8 electron that means ዲፊሸንሲ ነው ያጥራል ማለት ነው። የኦክቴት ሩሉ አይሞላም ማለት ነው። ለምሳሌ ሃይድሮጅንን እንውሰድ። ሃይድሮጅን H2ን ብንወስድ ዊዝን ሼርድ ኤሌክትሮን ነው ፎርም የተደረገው። ምክንያቱም ያው ዳያቶሚክ ሞለኪውሎች አብዛኛዎቹ ምንድናቸው ሞለኪውሎች በአጠቃላይ ኮቫለንት ቦንድ ነው ፎርም የሚያደርጉት እና ሼር በማድረግ ነው ኤሌክትሮኖች እዚህ ጋር የተቀመጠው። ሰው እዚህ ጋር ሲቀመጥ ግን ሁለት ነው የሆነው። ኦክቴት ማለት የግድ 8 መሆን ስላለበት ማለት ነው። ቤሪሊየም ክሎራይድን ብንወስድ ቤሪሊየም አት ሴንተር ይሆናል፣ ክሎሪን ይሆናል። ይህም ራሱ ዲፊሸንሲ ነው። ሴንትራል አተሙ ቤሪሊየም 8 ሳይሆን 4 ነው የሞላው። ቤሪሊየም ቴትራክሎራይድ ቦሮን ቴትራክሎራይድን ብንወስድ አልሙኒየም ክሎራይድን ብንወስድ እነዚህ በሙሉ ሴንትራል አተማቸው ከኦክቴት ሩል ያነሰ ነው። ሶ ኦክቴት ሩልን ቫዮሌት አድርጓል ወይም ጥሷል ማለት ነው። ሌላኛው ደግሞ ሞለኪውሎቹ ሴንትራል አተማቸው ከኤት ኤሌክትሮን ወይም ደግሞ ከኮቫለንት ከኦክቴት ኤሌክትሮን ማለት ነው ይበልጣል ማለት ነው። ይበልጣል ማለት ደግሞ ሞር ሆነ፣ የበለጠ ሆነ። እዛ ጋር ያነሰ ነበር፣ አሁን ግን የበለጠ ይሆናል። ለምሳሌ ፎስፎረስ ፍሎራይድ ፔንታፍሎራይድ ብንወስድ ለምሳሌ እዚህ ጋር ፎስፎረስ ሴንትራል አተም ይሆናል። ፍሎሪን እንደርሶ ፍሎሪን እዚህ ጋር ግን ስትራክቸሩን ማስቀመጥ እንችላለን። ሶ ኢን ዚስ ዌይ እዚህ ጋር 2 አለ፣ እዚህ ጋር 2 4፣ እዚህ ጋር 2 6 ከዛ 8 10 ሆነብን። ሶ ከ8 በለጠ ማለት ሞር ሆነ፣ ግሬተር ዛን ሆነ። እንዲሁም ደግሞ እንደ ሳልፈር ፍሎራይድ፣ እንደ ቦሮን እንደ ብሮሚን ፍሎራይድ እንደ አዮዲን ክሎራይድ አይነቶቹ በሙሉ እነዚህ ሴንትራል አተማቸው ከኤት ኤሌክትሮን የበለጡ ናቸው ማለት ነው። ሌላኛው ደግሞ ሞለኪውሎች ወይም ደግሞ ኮቫለንት ሞለኪውሎች ምን ሊሆኑ የሚችሉበት አጋጣሚ አለ። ቫላንስ ኤሌክትሮናቸው ኦድ ነምበር ዊዝን ኮምፓውንድ ደረጃ ማለት ነው። ቫላንስ ኤሌክትሮናቸው ኦድ ነምበር ሆነ ማለት አንድ ብቻ ሆኖ የሚቀር ማለት ነው። አሁን ሌላ ወይ 2 ምናምን ነበር፣ አሁን ግን አንድ ብቻ ሊሆን የሚችል ለምሳሌ ናይትሮጅንን ብንወስድ ናይትሮጅን ስንት ነው ቫላንስ ኤሌክትሮኑ? 7 አይደል? 2 5 ማለት ነው። 2 5 ማለት 1 2 3 4 5 ልክ እቺ ኦዱና ትቀመጣለች። ናይትሮጅንን እናስቀምጥና እዚህ 2 በስተላይ 2 እናደርጋለን። እዚህ ጋር ናይትሮጅን እናስቀምጥና 2 እዛ ጋር 1 አሁንም 2 እናደርግና እዚህ ጋር 1 ይቀራል። ይሄ ኦድ ነምበር ነው ማለት ነው። አንድ ብቻ ሲሆን ኦድ ነምበር። ናይትሮጅን ዳይኦክሳይድም፣ ናይትሮጅን ሞኖክሳይድን፣ ክሎሪን ኦክሳይድን እነዚህ ሁሉ ብንወስድ ቫላንስ ኤሌክትሮናቸው ኦድ ነምበር ነው። ሶ የራሱ ኦክቴት ሩልን ጥሷል ነው የምንለው። ሶ ኮቫላንት ቦንዶች ደግሞ ሌት የሚያደርጋቸው ከአዮኒክ ቦንዶች ባህሪ ያላቸው። ያ ባህሪያቸው ምንድነው? በዋናነት ኮቫለንት ቦንድስ unlike to that of the ionic bonds generally liquids gases at ordinary conditions so normal at ordinary condition normal condition ላይ ስንመለከት ኤክሴፕሽናል ኬዙን ሳናይ ሊኩዊድ እና ጋዝ ናቸው። ነገር ግን አዮኒክ ኮምፓውንዶች ምንድን ብለናል? ክሪስታላይን ሶሊድ ናቸው። ሶ ከማን በስተቀር ነው ኮቫለንት ቦንዶች? ከአዮዲን በስተቀር። አዮዲን ግን ሶሊድ ፎርም የሚገኝ ብቸኛው ኮቫለንት ቦንድ ነው፣ የሚመሰርት ኮቫለንት ኮምፓውንድ ነው ማለት ነው። ከዛ በተጨማሪ ዋተርን፣ ኢታኖል መውሰድ እንችላለን፣ አሞኒያ፣ ሃይድሮጅን ክሎራይድ እና ሃይድሮጅን ሰልፋይድ እንደ ፎርም ኦፍ ጋዜሽን የሚገኘው። አሁን ሃይድሮጅን ክሎራይድ የሚለው እንደ አሲድ አንልም፣ ጋዜሽ ፎርም ነው የሚገኘው። ስለዚህ እነዚህ በሙሉ ኮቫለንት ቦንዶች የሚመሰርቱ ኮቫለንት ኮምፓውንዶች ናቸው ማለት ነው። ሶ ኮቫለንት ኮምፓውንዶች unlike that of ionic compounds lower boiling point and melting point ያ ማለት ቦንዱ ብሬክ ለመደረግ የሚያስፈልገው ሂት በጣም ትንሽ ነው። ኢዚየስት ወይ ብሬክ ማድረግ እንችላለን። ሶ እንዲሁም ቮለታይል ናቸው። ያ ማለት at room temperature ቮለታይል መሆን መቀጣጠል ይችላሉ። they are usually soluble in non-polar solvents ምክንያቱም እነዚህ ኮቫለንት ቦንዶች በራሳቸው ምንድናቸው? ፖላር እና ነን ፖላር ብለን ባይዞ እንከፍላቸዋለን። ግን እነዚህ ነን ፖላር ናቸው። ራሳቸው ነን ፖላር ስለሆኑ በነን ፖላር ሶልቨንቶች ሶሉብል ይሆናሉ። ያ ማለት ላይክ ዲዞልቭስ ላይክ ፕሪንሲፕል ማለት ነው። ሶ ነን ፖላር ኮቫለንት ቦንድስ ዛት አር ነን ኤሌክትሮላይትስ። ነን ፖላር ኮቫለንት ቦንዶች ደግሞ ነን ኤሌክትሮን ናቸው። ምክንያቱም they don't generate ions that carry charge አዮኖችን ቻርጅን የሚይዙ አዮኖችን ጀነሬት ማድረግ ስለማይችሉ ነን ፖላር ኮቫለንት ቦንዶች ኤሌክትሮላይት
የላቸውም ነን ኤሌክትሮላይት that don't conduct electricity ማለት እንችላለን። ነገር ግን አዮኒክ ኮምፓውንዶች ግን ኤሌክትሮላይት ሊሆኑ የሚችሉት ወይን መቼ ነው? with an aqueous solution ወይ molten state ላይ ነው ብለናል። so some polar covalent bonds that are electrolyte አሁንም እዚህ ጋር ህጉን ይጥስብናል። የተወሰኑት ግን ኤሌክትሮላይቶች አሉ። so ነን ሜታሎች ጋር እንኳን ብንሄድ ግራፋይትን ብንወስድ ግራፋይት within the hexagonal shape ስለሆነ ኤሌክትሮኖች የተደረደሩት that means delocalized ኤሌክትሮኖቹ ሞባይሊቲ ወይም ደግሞ ሞባይል ስለሚያደርገው within ሜታሊክ ቦንድ ፎርም ያደርጋል ግራፋይት ባይዘይ። ልክ እንደዛ ሁሉ እዚህ ጋርም ኮቫለንት ኮምፓውንዶች ወይም ደግሞ ከነዛ መካከል ፖላር ኮቫለንት ኮምፓውንድ ሆነው ኤሌክትሮላይት አሉ ነው የሚለን። ለዛሬ የነበረን ቆይታ ይህን ይመስላል። ስላዳመጣችሁ በጣም አድርጌ አመሰግናችኋለሁ። ያልገባችሁ ማንኛውም ጥያቄ ካለ መጠየቅ እንዳትረሱ። ሰላም ሁኑ።